እንዴት ናችሁ ጋይስ? መቼስ ክረምት ለኛ እግር ኳስ ለምንወዱ ሰዎች ብሎልናል አይደለ? የሊግ ጨዋታዎች ተጠናቀቁ፣ ወዲያውኑ ወደ ዓለም ዋንጫ ተሸጋገርን። የዓለም ዋንጫና ዝውውር እየተጧጧፈ ነው የሚገኘው። ብዙም ሳይቆይ ደግሞ ድጋሚ የሊግ ጨዋታዎች ይጀምራሉና እግር ኳስ ለምንወዱ ሰዎች መቼስ የማንደበርበት ክረምት ሆኖልናል። ለማንኛውም ግን ዛሬ ስለ ቴምር ፕሮፐርቲ ልነግራችሁ የመጣሁትኝ። በነገራችን ላይ ከቴምር ፕሮፐርቲ ጋር ኮላብ አድርጌ መስራት ጀምሬያለሁ። ኤኒዌይ ግን ቴምር ፕሮፐርቲ ማህበራዊ ኃላፊነቱን በተለያዩ ሁኔታዎች እየተወጣ ያለ ካምፓኒ ነው። በነገራችን ላይ ወደ ቴምር ፕሮፐርቲ ስትሄዱ ማለት ነው በስማም ያላቸው መስተንግዶ አሜዚንግ ነው። አሜዚንግ ማለት ነው። እና በተለይ ለሴቶች የሚሰጡት ደግሞ ፕራዮሪቲ በቃ ማመን አትችሉም። እና በጣም ደስ የሚል ካምፓኒ ሆኖ አግኝቻለሁ። ከእናንተ ጋር እየሰራው ስለሆነ በጣም ነው ደስ ያለኝ። ለማንኛውም ግን ዛሬ ልነግራችሁ የመጣሁትኝ የእግር ኳስ ውድድር ላይ ይሳተፋሉ። አሁን የኢትዮጵያ ሪል ስቴት ውድድር ላይ የተሳተፉ ነው የሚገኙ ቴምር ፕሮፐርቲዎችና የመጀመሪያ ጨዋታቸውን በድል ጀምረዋል። ከዛ ውጭ ግን ማለት ነው አሁን ላይ ለፍጻሜ ደርሰዋል ቴምር ፕሮፐርቲዎችና ማህበራዊ ኃላፊነታቸውን በስፖርቱም እየተወጡ ነው የሚገኙትና ሜዳ ላይ ያለው ደግሞ ስፖርታዊ ጨዋነትን ወደ ቢሮአቸው አምጥተውት ቢሮ ላይ ያላቸው መስተንግዶ በሪል ስቴት የመግዛት እቅድ ራሱ ያላችሁ ሰዎች ቴምር ፕሮፐርቲን በታናግሯቸው በጣም አዋጪ ነው ብዬ አስባለሁ። ቴምር ፕሮፐርቲዎችን ያናገራችሁ እንግዲህ ሪል ስቴት የምትፈልጉ ሰዎች ወይም ኢንፎርሜሽን የምትፈልጉ ሰዎች መጠየቅ ትችላላችሁ። ባይ